ሰላም እንዴት ዋላችሁ? ይህ ኤስኤን ሚዲያ ነው። በዛሬው ውሏችን ከምናያቸው አበይት ዜናዎች መካከል የቀድሞው የትግራይ ክልል ፕሬዝዳንት የነበሩት አቶ ጌታቸው ረዳ ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች ዋና አማካሪ ሚኒስትር መሆናቸውን፣ እንዲሁም ሩሲያና አሜሪካ በዩናይትድ አረብ ኤሚሬትስ አሸማጋይነት እስረኛ መለዋወጣቸውን፣ ሲቀጥልም በካፋ ዞን ጌሻ ወረዳ በሰርጉ ላይ የታደሙትን 3 ሰዎች በአሰቃቂ ሁኔታ የግድያ የፈጸመ ሙሽራ በ22 ዓመት እስራት መቀጣቱንና በመጨረሻም በቅርብ በጠቅላይ ሚኒስትር አብይ አህመድ የተሾሙት ሌተናል ጀነራል ታደሰ ወረደ ተቋማዊ ነፃነቱን አስከብሮ የጊዜያዊ አስተዳደር አካል በመሆን መስራት እንደሚገባ መግለጻቸውን የሚያትቱ 4 አበይት ዜናዎችን እናቀርባለን። አብራችሁን ቆዩ። በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች መካከል ቀዳሚ የሆኑት አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳደሩ ፕሬዝዳንት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሾመዋል። በትግራይ ከተካሄደው አውዳሚ 2 ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጠው ሹመት ይፋ የሆነው ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጀነራል ታደሰ ወረደ ካስረከቡ ከ3 ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌዴራል መንግስቱና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በአገሪቱ ውስጥ ፖለቲካ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባር ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ገልተው ወጥተዋል። ደም አፍሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል የተካሄደው ድርድር ግንባር ቀደም ተደራዳሪና በስምምነቱ ላይ ፊርማቸውን ያኖሩት አሁን ደግሞ የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተሾመ ጌታቸው አላማጣ ውስጥ ሰኔ 1967 ዓ.ም የተወለዱ ሲሆን የአንደኛና ሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርአያ መሆናቸው ይነገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ፍቅር ልዩ ስለነበራቸው ከኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበረ ሰፊውን ጊዜያቸውን ያጠፉ የነበረው ከመጻሕፍት ጋር እንደነበረ ታናሽ ወንድማቸው ይነገራል። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ በሰጣቸው የምስራቅ አፍሪካ አማካሪነት ስልጣን ለብዙ ጊዜ ሊቀጥሉ እንደማይችሉ አንዳንድ ፖለቲከኞች እየተናገሩ ይገኛሉ። በመቀጠል ሩሲያና አሜሪካ የእስረኛ ልውውጥ አደረጉ። አሜሪካና ሩሲያ በተባበሩት አረብ ኤሚሬቶች አማካኝነት የእስረኛ ልውውጥ ማድረጋቸውን አስታውቀዋል። የሩሲያ የፌዴራል ደህንነት አገልግሎት ኤፍኤስቢ የአሜሪካ ዜግነት ያላት ካቴሪና ካርሊናን በሩሲያ ዋርተር ፔትሮቭ መለዋወጣቸውን ገልጿል። ሩሲያ ከአሜሪካ ጋር የተደረገውን የእስረኛ ልውውጥ እንዲሳካ አስተዋጽኦ ላበረከተችው አረብ ኤሚሬት ምስጋናውን አቅርባለች ተብሏል። የሩሲያ ዜግነት ያለው ፔትሮቭ በፈረንጆቹ 2023 በግሪክ ሳይፕረስ በቁጥጥር ስር ከዋለ በኋላ ነበር ወደ አሜሪካ በ2024 ተላልፎ የተሰጠው። ፔትሮቭ የተከሰሰው የተከለከሉ ዕቃዎችን በህገወጥ መንገድ ወይም ኤክስፖርት ኮንትሮል አክት በመጣስ ሲያዘዋውር በቁጥጥር ስር መዋሉን ተከትሎ ነው ተብሏል። ፔትሮቭ እስከ 20 ዓመት እስር እንደሚጠብቀው የተገለጸ ሲሆን በሁለቱ ሀገራት ስምምነት መፈታቱን የተነገረው። በሌላ በኩል ካቴሪና ካርሊና የአሜሪካና የሩሲያ ጥምር ዜግነት ያላት እንዲሁም የሎስ አንጀለስ ነዋሪ ስትሆን በፈረንጆቹ 2024 በሩሲያ የካትሪንበርግ ከተማ ለዩክሬን ስትሰልል በቁጥጥር ስር መዋሏ ተመልክቷል። በሌላኛው ዜናችን በካፋ ዞን ጌሻ ወረዳ በሰርጉ ላይ የታደሙትን በአሰቃቂ ሁኔታ የግድያ ወንጀል የፈጸመ ሙሽራ በ22 ዓመቱ በእስራት መቀጣቱን እንነግራችኋለን። ሙሽራው የወንጀል ድርጊቱን የፈጸመው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጌሻ ወረዳ ውስጥ ሲሆን በሰርጉ ዕለት የደስታው ተካፋይ የሆኑትን 3 ሰዎች ገሎ በ4 ሰዎች ላይ የመግደል ሙከራ ወንጀል መፈጸሙንና አንድ መኖሪያ ቤት ማቃጠሉን በአቃቤ ሕግ የክስ ዝርዝር ተመልክቷል። በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ብርሃኑ ወልደሚካኤል ለክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን እንደገለጹት ተከሳሽ አስራት መንገሻ መሸሻ የተባለው ግለሰብ በካፋ ዞን በጌሻ ወረዳ ጋዊቲ ቀበሌ ነሐሴ 19 ቀን 2016 ዓ.ም ከምሽቱ 2 ሰዓት ላይ በተከሳሹ በሰርጉ ደስታ ላይ የታደሙትን 3 ሰዎች በመግደልና 4 ሰዎች የመግደል ሙከራ ወንጀልና ንብረት በማቃጠል ወንጀል በመፈጸሙ አቃቤ ሕግ በግለሰቡ ላይ 8 የወንጀል ክሶችን መመስረቱ ተናግሯል። አቃቤ ሕግ በክስ 1 ላይ እንዳመለከተው ሙሽራው ከሰርጉ ታዳሚዎች መካከል የግል ተበዳይን በያዘው ጩቤ
ግራ ደረቱ ላይ በመውጋት ህይወቱን እንዲያልፍ በማድረጉ በኢፌሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ ተመስርቶበታል። በክስ 2 በክስ 1 ላይ የተጠቀሰው የግል ተበዳይ የሆነው ልጇ መወጋቱን ሰምታ ሩጣ የደረሰችውን የሟች እናትን በያዘው ጦር ጎና ላይ በመውጋት ህይወቷ እንዲያልፍ በማድረጉ በኢፌሪ ወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ ተመስርቶበታል። አቃቤ ህግ በክስ 3 የወንጀል ዝርዝር እንደተጠቀሰው የግል ተበዳይ መኖሪያ ቤት በእሳት ሲያቃጥል የድረሱልኝ ጩኸት ሰምቶ የመጣውን ግለሰብ በያዘው ጦር ቀኝ የእግሩ ጭኑ ላይ በመውጋቱ በድንጋጤ በመሸሹ በሁለተኛው ቀን አስክሬኑ በጫካ ውስጥ መገኘቱን ተከትሎ አቃቤ ህግ በኢፌሪ ወንጀል ህግ አንቀጽ 540 ላይ ያለውን ህግ ተላልፎ በመገኘቱ ተከሳሹ በፈጸመው ሰው መግደል ወንጀል ክስ ቀርቦበታል። በክሱ 4 ተከሳሹ አንደኛ በየነ ሻታቸውንና ልጇን ብዙአየሁ አድማሱ ነክቶ ሁለቱን ከገደለ በኋላ መኖሪያ ቤታቸውን ከነሙሉ ቁሳቁሱ ሲያቃጥል የጩኸት ድምፅ ሰምቶ የመጣውን የግል ተበዳይን በያዘው ጦር ግራ የእጅ ክርኑ ላይ አንድ ጊዜ በመውጋት ተከሳሹ በኢፌሪ ወንጀል ህግ አንቀጽ 27 ንዑስ 1 እና የወንጀል ህጉ አንቀጽ 539 ንዑስ አንቀጽ 1 ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ሙከራ ወንጀል ክስ ተመስርቶበታል። የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቤ ህግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ የአቃቤ ህግ የሰው ምስክሮችን አስቀርበው ካዳመጠ በኋላ ተከሳሹን የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት መጋቢት 30 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ አስራት መንገሻ መሸሻ በ22 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ህግ ብርሃን ወልደ ሚካኤል ገልጸው የዞኑ አቃቤ ህግ በፍርድ ቤት ውሳኔ ቅር በመሰኘቱ ህጉን ተከትሎ ይግባኝ መጠየቁን አስረድቷል ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚሽን ዘግቧል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ተቋማዊ ነጻነቱን አስከብሮ እንደ ጊዜያዊ አስተዳደር አካል በመሆን የአስተዳደሩን ተልዕኮ ለማሳካት በጋራ እንደሚሰራ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና ከደብረጽዮን ዶክተር ህወሓት ጋር ተገናኝተው ተወያይተዋል። ፕሬዝዳንቱ እንደ አዲስ ካቢኔያቸውን መልሰው እንደሚያደራጁ ያስተዋወቁ ሲሆን በዚህም የሶስት ወር ዕቅድ እንዲዘጋጅ ትዕዛዝ አስተላልፈዋል። በዋነኛ ትኩረታቸው የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ መተግበር ላይ መሆኑን የገለጹ ሲሆን የህዝብ ሰላምና ደህንነት በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚ ማነቃቃት እንዲሁም የአስተዳደሩን መዋቅሩን ማስተካከል የትኩረት አቅጣጫዎች መሆናቸውን አስተዋውቀዋል። አክለውም የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት እንደሚገባ በመግለጽ አሸናፊና ተሸናፊ ከሚል መገፋወት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ሲሉ ማሳሰባቸውን ከህወሓት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። መልካም ቆይታ።